አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። እናንተስ እንዴት ዋላችሁ? አላህ ባላችሁበት ይጠብቃችሁ እላለሁኝ። ዛሬ ደግሞ የመጣውኝ ያው ማስተር አብነት አይቼ ነው። ማስተር አብነት ውጭ ሄዷል። ሄዶ ግን አመሪያ ያው ክፍል ከመግባቱ በፊት ለኢትዮጵያ ሕዝብ እንግዲህ አስተላልፈዋል እና አመሪያ ክፍል ልገባ ነው ብሎ አስተላልፈው አይላችኋለሁ። ይሄን አይቼ ነው። አላህ አፊያውን ይስጠው። እህቶቼ ወንድሞቼ፣ የኢትዮጵያ ሕዝብ ሙሉ ዱአ አድርጉለት። አላህ ጤናውን እንዲሰጠው፣ ጤናውን ሰጥቶት በሙሉ ጤናውን እንዲመለስ ዱአ እናርግለት እና ማስተር አብነት ማለት በጣም ትልቅ ሰው ነው። የልጅ አዋቂ በጣም ትልቅ ሰው ነው። ለኢትዮጵያ ሕዝብ በጣም ለፍቷል። እኔ እንጃ እኔ እንደሱ አይነት አይቼ አላውቅም። ብዙ ሰዎች ይረዳሉ፣ ግን እንደሱ አይነት አይቼ እኔ አላየው እስከዛሬ ማለት ነው። ብዙ ሰዎች ይሰራሉ፣ ይለፋሉ። እንደሱ አይነት የለፋ ሰው አይቼ አላውቅም። እሱ ቱራቡን አይል፣ ፀሐዩን አይል፣ ብርዱን አይል፣ ዝናሙን አይል። ደህናውን ካለብሱ አናየው። አይታችኋል። በየክፍለ ሀገሩ በየገጠሩ የኢትዮጵያ ሕዝብ ያላዳረሰበት ቦታ የለም እና እኔ እንጃ በጣም ጥሩ ሰው ነው። እንደሱ አይነቱን ያብዛልን ነው ምለው። እንደዚህ አይነቱን ደግሞ ጤናው ሰጥቶት እድሜ ሰጥቶት የተሻለ ገና እንዲሰራ እንመኛለን። በጣም ትልቅ ሰው ነው እሱ። ለቤተሰቦቹ ለልጆቹም ለእናቱም ለአባቱ ለባለቤቱም አላህ ለወንድም ለእህቶቹም አላህ ያቆይላቸው፣ አልፎም ለኢትዮጵያ ሕዝብ እና ከሰው አይን ይጠብቀው፣ ከሰው አፍም ይጠብቀው። ብዙ ኸይሮች ስራ ሰርቷል፣ ሰው ሳይለይ ሃይማኖት ሳይለይ እና ራሱን አሳልፎ ራሱን ሳይጠብቅ አንድ ቀን ደህና ልብሱን ከለብሶ አናየው። ብዙ ነገር ወላሂ ራሱን አሳልፎ ሰጥቶ ብዙ ነገር ለኢትዮጵያ ሕዝብ ደክሟል፣ ለፍቷል እና ተሽሎት ደግሞ ያው ተሳክቶለት አመሊያውም ተሳክቶለት ጤናውን ሰጥቶት በሙሉ ጤናውን እንግዲህ ወደ ኢትዮጵያ እንዲመለስ ዱአ እናርግለት እላለሁኝ። አላህ ጤናውን አላህ ይመልስለት። እኔ ባለፈውም ብያለሁ፣ ደግሞ አሁን ያው ውጭም ሲወጣ ተቀርጧል፣ እዛም ሆኖ ቀርጦ ለቋል። ያ ማይቼ ነው እንግዲህ ተመልሼ የመጣሁት።